ይህ ድምጽ በዝግታ የተሰማው ጭር ባለ ሌሊት ታክሲ ውስጥ ማንም በሌለበት ሰዓት ነበር። ሹፌሩ በመስታወት ሲያይ ወንበሩ ባዶ ነው። በአካል ዞር ሲል ግን አንዲት ነጭ የለበሰች እንግዳ ተቀምጣለች። ይቺ ሚስጥራዊ ተሳፋሪ ማን ነበረች? ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። አዲስ አበባ በሌሊት ሌላ መልክ አላት። የቀኑ ግርግር ጠፍቶ የሰው ድምጽ በዝምታ ተተክቶ ከተማዋ የሚስጥር መደበቂያ ትሆናለች። ካሳሁን ላለፉት 5 ዓመታት በሌሊት ታክሲ በመንዳት የሚተዳደር ሰው ነው። ሌሊት የሚገኘው የቀዝቃዛ አየርና ሰላማዊ መንገድ ደስ ይለዋል። ሆኖም ግን ያቺ ሰኞ ሌሊት ሁሉንም ነገር ቀየረችው። ከመገናኛ ወደ ኮተቤ የሚወስደውን መንገድ ገና መቀላቀሉ ነው። ሰዓቱ ከሌሊቱ 8 ሰዓት አልፏል። መንገዱ ላይ እንደ ካሳሁን መኪና የፊት መብራቱን አብርቶ በጭጋግ ውስጥ የሚቀዝፍ ሌላ መኪና አይታይም። ድንገት ካሳሁን ፍጥነቱን ቀነሰ። መንገዱ ዳር በአንዲት ደካማ የቆመች የኤሌክትሪክ ምሰሶ ብርሃን ስር አንዲት ሴት ቆማለች። ሴቲቱ በጣም ንጹህና ነጭ የሆነ ባህላዊ ቀሚስ ለብሳለች። በዚህ ጭቃማና ዝናባማ ሌሊት ያ ቀሚስ እንዴት አልቆሸሸም? ካሳሁን ይሄ ጥያቄ በአእምሮ መጣ። ግን ምናልባት ችግር ገጥሟት ይሆናል በሚል ርህራሄ መኪናውን አጠገቧ አቆመ። ሴቲቱ ቀስ ብላ የኋላውን በር ከፈተችው። ስትገባ ምንም አይነት ድምጽ አልነበራትም። እንኳን የጫማ ድምጽ የእርምጃዋ ንዝረት እንኳን አልተሰማም። የገባችው እሷ ሳትሆን ንፋስ ይመስል ነበር። ወዴት ነው እህቴ? አላት ካሳሁን ወደ ኋላ ወንበር ዞር ብሎ እያየ። ሴቲቱ ምንም አላለችም። ዝም ብላ ረጅምና የገረጣ እጇን ወደፊት ዘርግታ አቅጣጫ አሳየችው። ካሳሁን መንዳቱን ቀጠለ። ሆኖም መኪናው ውስጥ ያለው ሙቀት በድንገት ቀንሶ ወደ በረዶነት ተቀየረ። የራሱ ትንፋሽ እንደ ጭጋግ ሲወጣ ይታየው ጀመር። በመሃልም ሽታ መጣ። መጀመሪያ እንደ አሮጌ ጨርቅ የሚገማ ሽታ ነበር። ቀስ እያለ ግን የበሰበሰ ስጋ ወይም የቆየ መቃብር የሚመስል ጽኑ ሽታ መኪናውን ሞላው። በዚህም ምክንያት ካሳሁንን ሊያስመልሰው ምንም ያህል አልቀረም ነበር። ካሳሁን ፍርሃት እየወረረው መጣ። ሁኔታውን ለማረጋገጥ በመኪናው ውስጥ ባለ መካከለኛ መስታወት ወደ ኋላ ተመለከተ። ልቡ ለሰከንድ ያህል መምታቷን አቆመች። የኋላው ወንበር በመስታወት በኩል ሲታይ ባዶ ነው። ነገር ግን ፊቱን አዙሮ በቀጥታ ወደ ኋላ ሲመለከት ሴቲቱ እዛው ተቀምጣለች። ጭንቅላቷን ወደ ደረቷ ደፍታለች። ፊቷን ግን አሁንም ማየት አልቻለም። ካሳሁን እጆቹ መንቀጥቀጥ ጀመሩ። እባክሽ ማነሽ? የት ነው የምትወርጂው? ብሎ በታነቀ ድምጽ ጠየቃት። በመጨረሻም ሴቲቱ በዝግታ አንገቷን ቀና አረገች። ካሳሁን በመስታወት በኩል አይኖቿን አያቸው። አይኖች አልነበሩ፣ ጥቁር ጉድጓዶች እንጂ። በዚያው ቅጽበት በመኪናው ውስጥ ያለው ሬዲዮ በራሱ መጮህ ጀመረ። ሬዲዮኑ ጣቢያ የለውም። ዝም ብሎ የሚረብሽ የጩኸት ድምጽ ብቻ ነበር። ካሳሁን በድንጋጤ መኪናውን አቆመ። ውረጅልኝ ብሎ ጮኸ። መኪናውን ጥሎ ለመውጣት በሩን ሊከፍት ሲታገል ሴቲቱ ቀስ ብላ ወደሱ ተጠጋችና በቀዝቃዛ ድምጽ አመሰግናለሁ ካሳሁን አለችው። ስሙን እንዴት አወቀች?
ካሳሁን አይኑን ጨፍኖ ለጥቂት ሰከንዶች ቆየ። ሲከፍተው መኪናው ውስጥ ማንም የለም። የኋላውን በር ዝግ ነው። ነገር ግን ሴትዮዋ በነበረችበት ወንበር ላይ እርጥብ ጭቃና አንድ የሰው አጥንት የሚመስል ነገር ወድቆ ነበር። በድንጋጤ ከመኪናው ወጥቶ ሲመለከት በመኪናው ጭቃማ አካል ላይ የሰው እጅ ምልክቶች ነበሩ። ነገር ግን ምልክቶቹ ያሉት ከመኪናው ውስጥ ሳይሆን ከውጪ ወደ ውስጥ ለመግባት እንደታገለ ሰው ነበር። ካሳሁን ከዚያች ሌሊት በኋላ ያንን ታክሲ ሸጠው። ዛሬም ድረስ ብቻውን ሲሆን ያ ቀዝቃዛ ድምፅ አመሰግናለሁ ካሳሁን እያለ በጆሮ የሚያቃጭል ይመስለዋል።